ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? በርሊን በምዕራፍ 2 በክፍል 2 ተመልሷል። ከዚህ በፊት የተለቀቁትን ክፍሎች ካላያችኋቸው እዚሁ ቻናል ላይ ከታች ታገኛችኋላችሁ። እየሄዳችሁ እያያችሁ ላይክም ሰብስክራይብም እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በርሊንና ቡድኑም ሌላ ከባድ ዝርፊያ ስፔን ሚሊዮነሮች የሚኖሩባት የሆነችው ሲቪል የተባለችውን ከተማም ላይ ለማድረግም ከትመው እዛም ዱክ አልቫሮ የተባለ ባለ ሀብት በርሊንን ቤቱን ማስጠርቶና አስመጥቶ የሊዮናርዶ ዳቪንቺ ስዕል የሆነችውን ዘ ሌዲ ዊዝ ዘ ኤርመን የተባለውን ስዕል እንዲሰርቅለት ስራም ሲሰጠው እንዲተናቀው በርሊንም ተናዶ መልሶ ሰውየውን ለመዝረፍ ሲያቅድ በዚህ መሃልም እዛው ከተማ የምትኖር ከፍቅረኛዋ ጋር የተጣላች ካንዴላ የተባለች ቆንጆ ሴት ጋም ተዋውቆ ከፖሊሶች በሰረቀችው መኪና ሊያስመልጣት ሲሞክር አይተን ነበር ያቆምነው። በዚህኛውም ክፍል በርሊን በአጓጊነቱም ቀጥሎ ከፖሊሶች ለማምለጥ እየሞከርም ያሉት ካንዴላና በርሊን የመኪናውን የኋላ ማርሽ አስገብቶ መኪናውን በፍጥነት ነርቶት የኋላውን ፖሊስም ገጭቶ አቅራቢያቸው ያለ ድልድይ መጨረሻም ላይ ነርቶትም ሄዶ ይቆማል። ፖሊሶቹም እየተከተሉትም ደርሰው እስኪጠጉም ትንሽ ጠብቆ ልክ የድልድዩ ግማሽ ላይ ሲደርሱ መኪናውን አስነስቶ በፍጥነት እየነዳው ካንዴላ ራሱ ምን እያደረክ ነው እያለች ቢጨንቃትም እሱም ወደፊት እየጀለጠው በሚገርም ድፍረት መንገዱን ፈርተው ፖሊሶቹ ይከፍቱልኛልን ብሎ ቆምሮ እንዳለው ፈርተውም ሲከፍቱለት ትንሽ ተገጫጭቶም አልፏቸውም ይሄዳል። አሁን እስኪ ዞሩና እስኪ ከተሉን ብዙ ሰከንዶችም እናገኛለንም እያለም ይናገራል። በለው ካንዴላም እኔ ነበርኩ እብድ ሆንኩ እየመሰለኝ የነበረው ለካ ከኔም ትብሳለክ እያለች እየሳቀች እየተደሰተች ትንሽ እንደራቁም ቅያስ ገብተው መብራቱ ሙሉም አጠፋፍተው ከፖሊሶቹም ይሰወሩባቸዋል። በርሊንም በስስት እያያት ዛሬ ሙሉ ጨረቋን እያየን ወክ እናድርግም ብሎም ይጠይቃታል። ካንዴላም በፍቅርም በግርምትም አይን እየተመለከተችው ትስማማለች። ዋው! ትዕይንቱም በዚሁ ወደ ብሩስና ኬላም ጋም ወስዶን አልጋቸውም ላይ መጽሐፋቸውን እያነበቡ ጋደም ብለው ፍቅራቸውን እየተገላለጹ ለኬላም ማን በሚል ስልክ ተደጋግሞ እየተደወለላትም እሷም እየዘጋችሁ ቢሆንም ብሩስ ግን እናትሽ ናትም አንሹ ህመሟ ብሶባት ይሆናልም ስላላት ደግሞም ሲደወል ኬላም አንስታ እናቴ ደህና ነሽ ወይም እያለች እያወራች ወደ ውጭ ሞታ ማውራቷን ትቀጥላለች። እኛም በስልክ ውስጥ የደወለው ግን እናቷ ሳትሆን ያ ዝግጅቱ ላይ በፍቅር ጠብ ያለችለት ልጅም እንደሆነ እየተረዳን እሱም ከዛን ጊዜም አንስቶ ከዝግጅቱ በኋላ ያሳለፍነውን ነገር መርሳት አልቻልኩም። ሚሴጅ ልኬልሽ ዝም ስትይኝ ስትቀሪ ከዛሬ ነገ ትመልሻለሽ እያልኩ ከቀን ወደ ቀን ጠበቁ። አንቺም ስትልኪልኝ ታዲያ ማመን አቅቶኝ ጠዋት የተነስተው እስከ ማታ ስሮጥ ነበር በደስታም እያለ በፍቅር ቃላትም እያሳበዳት በሷም ፍቅር ሊያብድ እንደሆነና ህልም ውስጥም ያለም እንደመሰለው ሲነግራት ከላም በቃላቶቹ አመራረት ጠብም ብላ እሷም ህልም ውስጥ እንዳለች ስለሱ ማሰብ ማቆም እንዳልቻለችላ እየነገረችው ሳለች ከኋላዋ አየር እየወሰደ ያለው ሮይም ጉዷንም ሰምቶ ተደናግጣ ስልኩንም ዘግታ ከእናቴ ጋር ነው በሚል አስቀይሳ ልትሄድ ብትልም ተመልሳ ግን ሀሳቧን ቀይራ እውነቱን ቢያንስ ለአንድ ሰው ለሱ ልንገረውም በማለት ትወስናለች። ሮይም እስኪ የምትለውን ልስማትም ብሎ እዛው ይቀመጣል። ጉደኛዋ ኬላም ታውቃለህ እኔ በ36 ዓመቴ ወንድም አላቅ ቨርጅን ሴት ነበርኩ። ብሩስ ነው የመጀመሪያ ከሱ ውጪ ወንድም አላቅም ነበር። አሁን ግን ያ ተቀይሯል። ይህም የተፈጠረው እኔና ብሩስ ፍቅር ውስጥ ወድቀን አብረን መኖር ጀመርን። የድሮ ህይወትንም ለመቶ ራሱ ብሪስ ያዘጋጀውም ዝግጅት ላይም ባላሰብኩት መልኩ ከአንድ መልከ መልካም ወጣት ጋር ተዋደድኩ። መጸዳጃ ቤት ላይ እዛው ዝግጅት ውስጥም ሳናስበው ተገናኘን። ምን እንደገፋኝ አላቅም። በሩን ዘግቼ ሳምኩት። ያ መሳሳም እላፊ ሄዶ ላይ ያለ ክፍል ተሸክሞና ደብቆ ወሰደኝ። እየወሰደኝም ሳለ የልብ ምቱም እየሰማው ምንም ጸጸትና ፍርሃት ሳይሰማኝ አብረን ፈጸምን እያለች በኩራት እየተናገረች ነገሩም ስር እንደሰደደም ሮይም ከሰማ በኋላ በቃኝ ሙሉ ገብቶኛል አታስረጅኝ እያላት አሁን ይሄ ነገር የአንድ ቀን ስህተት ነው እርሺው እንዳልሽ ደግሞ በስልክ አሁን እያወራሽ ነውም ይላታል። ኬላም እሱ ነው ችግሩ
ልጁ ልክ እንደጨረስን ድጋሚ ባገኝሽ ደስ ይለኛልን ብሎ ስልክ ቁጥሩን በቃሉ ነገረኝ። እኔ ደግሞ ቁጥር ላይ ጎበዝ ስለሆንኩ ይኸው ጭንቅላቴ ውስጥ ስልክ ቁጥሩ ተመዝግቦ አልጠፋም አለኝ። ከ4 ቀን በኋላ ከተለያየም በኋላ ሚሴጅ ላኩለት። አሁን ቀን በቀን እያወራን ነው። ሚሴጅ ካላከ ካልደወለም ይጨንቀኛል። በተመሳሳይ ሰዓት ብሩስንም ማጣት አልፈልግም። ብሩስንም ማን ብዬ ልጁን ስም ሴፍ ስላደረኩት እናቴም ታማ ነው ስላልኩት በዛም ዋሽቸው ምንም አልጠረጠረኝም። ማንን ልምረጥ በሚል ግራም ገባኝ እያለች ስትናገር ሮይም እየተገረመባት አንድ ቀን መሳሳት ያለ ነው ይቅር ያስብሃል። ግን ያ ሰውዬ ደወለልኝ ሚሴጅ ላከልኝ እያልሽ እየጠበቅሽ ከሆነ ብሩስ ላይ ቺት እያደረግሽበት ነው። ነገሩ ስር ሰዷል፣ ከፍቷል። ብሩስ ይሄ በጭራሽ አይገባውም ብሎም እሷ ሙሉ ለሙሉ ጥፋተኛ መሆኗንም ይነግራታል። ከአንድ ቀን በኋላም በጠዋቱ በርሊን ሁሉንም ከየክፍላቸውም ደውል እየደወለ እየቀሰቀሰ ቁርስም በደስታም ሰርቶ እያቀረበላቸው እንዴት እስካሁን የባለፈው ልብሱን ሳይቀይር ቆየ? ልብሱም ላይ በጥይት የተመታም ነገር እንዴት ኖረ እያላችሁ እየጠየቃችሁ ከሆነ አታስቡ፣ በፌቅ ጠበንጃም ተተኩሶብኝ ነው። ተኳሿም በፍቅሯ ጠባም አርጋኛለች። በህይወት ዘመኔ አይቼው ማላቀው ምሽትና ጠዋት ነው ያሳለፍኩት። ልጅቷ ስሟ ካንዴላ ይባላል። ዋሌቴን ሰርቃ ምታታዊ ብቃቷን አሳየችኝ። ከዛም እኔ በዛም ልቀበላት ቤቷም ገቦም እያለ አንድ በአንድ ያሳለፉትን ጣፋጭ ጊዜም ይናገራል። ልጅቷ ሞራል ያላት ደፋር፣ ማንንም የማትሰማ ስትጎርስ እኔን ስታጎርሰኝ ሁላ እንዴት እንደምታማለል እያለ ያሳለፉትን ጣፋጭ ጊዜያትም ደጋግሞ እየተናገረ እኔ ታውቃላችሁ እንስሳት አልወድም፣ ግን ካንዴላ ጥንቸል አላት። ከሷ ጥንቸል ጋም እኔ ስጫወት ነበር። ህይወት እንደዚህ ሙሉ ሆናም ደስተኛ ስትሆን እንዴት አባቱ ደስ ይላል እያለ በፍቅር አምዶም እየተናገረ የሚገርም ምሽት ከልጅቷም ጋር እንዳሳለፈ ተናግሮ ከልጅቷም ጋር እንኳን ታዲያ መተኛት አንድ ጊዜ ራሱ አልሳምኳትም በማለት ይናገራል። ይህ ፍራንስ ውስጥም የጀመርኩት ከካሚል ጋም የጀመርኩት ፍቅር ጋር ጭራሽ የተለያየ ነው። እሷን ለተልእኮ ብዬ ነበር ያፈቀርኳት። ይህ የፍቅር ህይወት ግን የተለያየ ነው በማለት ይናገራል። እነሱም ተመስጠውም ሰምተውት ዲሜንም እየተገረመበት በል እኔም ስበላ እንዳትማለልብኝ እያለ ሙድ ይዝበታል። በርሊንም ዛሬ ከተማዋን ዞር ዞር እያለን ተልእኳችንን እንፈጽማለን እያለ በደስታ መናገሩን ይቀጥላል። ሃይ በርሊን ዞር ዞር ለማለትም ወተው ከባድ መኪና ይዘው የባለ ሀብቱ አልቫሮ ወይን ማምረቻ እንዲሁ ደግሞ የቤተሰቦቹ መኖሪያን ቦታ አቅራቢያ መኪናውን አቁመው ጎማውን አተንፍሰው እሱን እየሰሩ መስለው ውስጥም በመግባት ተልእኳቸውንም ለመተግበርም ይሞክራሉ። ታዲያ የሰውየውን ቦታም ለማጣራት አዲሱን አባላቸውን ካሜራ ያለበትን በንስር ምስል የተሰራውን ድሮን አውጥተው ወደ ባለ ሀብቱ ቤትም ልከው ኬላም ያንን እያበረች መጀመሪያ የግንብ አጥር ከዛም ከባድ የኤሌክትሪክ አጥርም እያለፉ አጥሩንም አልፈው የሞቱ የእንስሳት ሬሶችንም እያዩ እየተገረሙ በመቀጠል የሰውየው ዋና የቤተሰቡ መኖሪያና ፈረስ መጋለቢያ ቦታውንም አይተው ከዚህ ተነስቶ ነው ውስጥ ለውስጥ የሰራው የባቡር ሀዲድን በመጓዝ ተጠቅሞ የሚያስቀምጣቸው እንዲሁ የወይን ማምረቻው ቦታም ላይ የሚደርሰውን በማለት ለዛም ታዲያ የአየር ማስገቢያና ማስወጫን ቦታ ያስፈልገዋል። ያንን ካገኘን እሱን እንከተለዋለን ብለው አየር ማስገቢያውንም በድሮንም አይተው ያንንም ተከትለው በስተመጨረሻም በመስታወት ሙሉ የተሰራም ቦታ ጣሪያም ያለው ቤትም አግኝተው በርሊንም ይሄን እንዳየ ይህ ሰውዬ ለስዕሎቹ ስለሚያስብ ተፈጥሯዊ አየር ፀሐይ እንዲነካቸው ነው ይህን ጣሪያ የሰራው በእርግጠኝነት ለዛ ነው። አሁንስ እዚህ ውስጥ ያለውን ስዕሎች ማየት አልጓጓችሁም ወይ እያለም ይጠይቃል። ሁሉም ታዲያ ለማየት እየጓጉ እዛው ድሮኑ ሲግናል አጥቶ ካሜራውም ይቋረጣል። ኬላም እንደምንም ወደ አጥሩ እያበረረች ልታስወጣው ብትሞክርም መሬት ወርዶም ተከስክሶ እዛው ያሉ ላሞች ሲረጋግጡትና ሲያሸቱት ይሰማሉ። በርሊንም በፍጥነት ድሮኑን ወደ ውስጥ ገብተን መመለስ አለብንም እያለ ሲናገር ዴሚየንም ተደናግጦ በጭራሽ ወደዛ ሰው ከላክን ይህ ወንጀለኛ ሰው ወዲያው ነው የሚገላቸው እያለም ይናገራል። በርሊን ግን ታዲያ ሰውየው አጥር ውስጥ ግቢ ውስጥ የወደቀውን ድሮን ሲያገኝ አንደኛ ማንን ነው የሚጠረጥረው? ለኔ ነው ስለ ስዕሎቹ የነገረኝ። ታዲያ እኔን ጠርጥሮ ያንን አገኘም ማለት ለፖሊሶች አይደለም የሚያቃጥረው፣ እኛን እያሳደደ ነው የሚገለን እያለም ይናገራል። ኬላም እኔ እሄዳለሁ በጂፒኤስ መከታተያም ድሮኑን ፈልጌ አግኝቼ እመልሰዋለሁ
ብላ ስትናገር ብሩስም በጭራሽ ብቻሽን አትሄጂም አብሬሽ እመጣለሁም ስላለ እነሱ እንዲሄዱም ተወስኖ ጉዞም ይጀምራሉ። ጄሚንም መከታተያውንም እየሰጣቸው የሚያጠራጥር ነገር ካያችሁ በፍጥነት ተመለሱ፣ እኛ እናንተን ከዚህ ሆኖ ለመከታተልም እንሞክራለን ብሎም የአቅሙንም መክሮ ይልካቸዋል። ብሩስና ኬላም እየጨነቃቸው ወደ ትልቁ የኤሌክትሪክ አጥርም ተጠግተው ብሩስም አንደኛውን ገመድ አቋርጦና ቆርጦ በዛ ሾልከው ወደ ትልቁ ግቢም ይገባሉ። በርሊንም ወደ ቀሩት ሮይና ካሜሮን እያየ ኬላ ብቻ ናት ደፋሯና ጭንቅላት ያላት፣ ይሄኔ እናንተ ልኬ ቢሆን እዛው ተጣልታችሁ ጉድ ታደርጉን ነበር። እሺ እዚህ ከመጣችሁ ጀምሮ ተካርፋችኋል። ምን እንደተፈጠረ ማወቅ አልፈለግም፣ ግን የመጀመሪያ ህጋችን በግሩፕ ውስጥ በእያንዳንዳችን መሃል ፍቅር እንዳትጀምሩ የሚለውን አፈርሳችሁ ፍቅር ጀመራችሁ። ይሁን ግን አሁን ፍቅራችሁን ማስቀጠል አቅቷችሁ ተኳርፋችሁ ለእኛም ተልእኮ አደጋም ላይ ሆናችኋል። እዚህ ግሩፕ ላይ መቆየት አትፈልጉም ወይ እያለም ይጠይቃችኋል። አዎ ሲሆን መልሳቸውም ታዲያ በአንድ አጋጣሚ እንደ ፍቅረኛ አክት አድርጉ አብራችሁ ደሩ ብለን ተልእኮ እንሰጣችሁ ያንን ታደርጋላችሁም ሲል ሮይም አዎ አደርጋለሁ ብሎ ሲመልስ ካሜሮን ግን አይ ብላም ትመልሳለች። በርሊንም አሁን ሁለታችሁም 4 ሚሊዮን ዩሮ ድረስ አላችሁ፣ ወጣቶች ጤነኛም ናችሁ፣ ይህ ሁላ ያላችሁ ምክንያት ፈልጋችሁ ነገሩን አበላሻችሁት እያለም ይናገራችኋል። ሮይም ተበሳጭቶ ምንም ሳይናገር ይወጣል። ብሩስና ኬላም አጥሩን አልፎ ድሮኑንም እየፈለጉም ሳሉ የቦታው ጠባቂ የሆነ ሰው በመኪናም ደርሶባቸው ብሩስም በፍጥነት ያላቸውን ዕቃ ቦርሳቸው ውስጥም እየደባበቀ እዚህ ያሉትን ከብቶችና በቅሎ ፎቶ ልናስነሳም ወደዚህ መተን እግሬ ወለኝ ብሎኝ ነው መራመድ አቅቶኝ ነው ብለሽ ተናገሪኝ ብሎ ማሳምኗት እዛ ይሸከማታል። ለሰውየውም የተፈጠረውንም ዋሽተው ይነግሩታል። ጠባቂው ሰውየውም በጥርጣሬም እየተመለከታቸው እዚህ ቦታ መግባት በጥብቅ የተከለከለ ነው በማለት ከብቶቹንም አይተው እንዲወጡም በሚል ከብቶቹን ጠርቶም እያሳያቸው ለኬላም እግርሽን ልልሽም ብሎ አስቀምጧት እግሯን እያየላት ጫማዋንም አውልቆም እየተመለከተ የቱ ጋ ነው የሚያምሽም እያለ እየጠየቀ እሷም ዋሽታ ብትናገርም ነገሩ የከፋ ነውም እያለ በከብቶች እበትም ያሸላት ለይበልጥ ሕክምና ወደ ዋናው መኖሪያም ቦታ ልሰዳችሁም ይላል። ብሩስም ጨንቆት ስልኩን አውጥቶ ለመደወል ቢሞክርም ቦታው ላይ ምንም አይነት ሲግናል እንደሌለ እየተነገረው በቃ እናመሰግናለን፣ ይበቃናል፣ እኔ ተሸክሜ ወስዳታለሁ በማለት ኬላን ሊቀበልም ይሞክራል። ሰውየው ግን አይሆንም፣ ተመልሳችሁ በኤሌክትሪክ አጥሩ እንዴት ታልፋላችሁም እያለ ኬላንም ከፊት አስገብቶ ብሩስንም ከኋላ እንዲሆን ሲነግረው ነገሩ የገባው ብሩስ አግቶ ሊወስዳቸው እንደሆነም ጠርጥሮ አይሆንም ውረጅም እያለ ኬላንም በሩን እንድከፍተውም እየነገራት እሷም ልከፍትም ስትሞክር እያቃታት ሰውየውን በፍጥነት ወደ መኪናውም ገብቶ መኪናውን ሲነዳው ብሩስም በፍጥነት ድንጋይ አንስቶ መስታወቱን ያደቅለታል። በዚህ ጊዜ ሰውየውም በንዴትም ከመኪናው ወርዶ ጠበንጃውንም ይዞም እየደቀነበት በረዳዋችሁ እንዴት አድርጋለክ እያለ እያስፈራራ ወደፊት ሲወስደውና ለምን ወደዚህ እንደመጣችሁ እውነቱን ተናገር እያለ ሲያስፈራራው ብሩስም በመጀመሪያ ሊዋሽ ቢልም እግሩ ላይ ሲተኩስበትና ሲወድቅ ግን አማራጭም አቶ እውነታውን የባለ ሀብቱን አልቫሮን በድብቅ ያስቀመጣቸውን የሰበሰባቸውን ስዕሎች ለማጥናትና ለመከታተል ወደዚህ እንደመጡም ይናገራል። በለው የጨነቃት ኬላም የሰውየውን መኪና አስነስታ ነድታውን መታ ሰውየውንም በኃይል ገጭታ ትጥልባለች። በለው እንግዲህ እንዲህ እያለን የዚህ ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሰውየውን በወደቀበት እየተሳበ የጣለውን ጠበንጃውን ሊያነሳም ቢሞክርም ብሩስም ቀድሞ አንስቶት እየደቀነበት እንዳትንቀሳቀስ ቢለውም ሰውየው ሊነሳ ሲሞክር ብሩስም ተኩሶ ወደፊቱ አካባቢ መቶ ጥሎት በኬላም በቃ አሁን በፍጥነት እንሂድ ቢባልም ይህን ሰውዬ የሚዘነው እንሄዳለን፣ እዚሁ ከሞተ እኔ ገዳይ ሆናለሁ፣ ካልሞተና ከተረፈም ስለኛ ዕቅድ ሙሉ እውነቱንም ስለነገርኩት ያቃጥርብናልም ይላታል። በዚህም ምክንያት አማራጭም ስለሌላቸው እያቃሰተ ያለውን ሰውዬም ከመኪናው ኋላም ጭነው ድሮኑንም አግኝተው በመያዝ በሮቹን እንዴት እናልፋቸዋለን እያለች ያለችው ኬላም ብትጨነቅም ብሩስም መኪና ውስጥ ፈልጎ መክፈቻ ቁልፉንም እያገኘ በዛም ቁልፍ ሁለቱንም በሮችም ከፍተው ማንም ሳያቸው ያንን ትልቅ ግቢም ለቀው ይወጣሉ። በመኪናውም እነ በርሊን ጋም በፍጥነት ደርሰው ጉድ የሆኑበትና የተፈጠረውን ሁላ ያሳያቸዋል።
በርሊንም የሚያቃስተውን ሰውዬ ከኋላ ካየም በኋላ ፊቱንም ሸፍነው አመሻሽ ላይ ጀልባቸው አካባቢም ወስደው ውስጥም ከተውት አስረውት የሰውየውን ስልክም ሲመለከቱ ማንም እንዳልደወለለትም ስላዩ ይህ ሰውዬም የቦታው ጠባቂም ስለሆነ አሁንም ቦታው ማንም የሚጠብቀው ስለሌለ እኛም ሌሊቱን ሙሉም ስላለን ወደ ባለሀብቱ አልቫሮም ቤትም ገብተን ስዕሎቹንም ማከማቻም ቦታም በመግባት እንዳለ ስዕሎቹንም እንሰርቃለን። ይህን ሰውዬም ፈተን ለቀነው ስዕሎቹን ከያዝን በኋላ ከዚህ ከተማም እንወጣለን። ዛሬ ሌሊት ዝርፊያውን እናደርጋለን እያለም በርሊን ይናገራል። በለው ቀጣዩን ክፍል ለማየት ሁላችንም ጓግተናል። ታዲያ ክፍል 3 ቶሎ እንዲለቀቅ ይቺን ቪዲዮ ያነሳለች 1000 ላይክ ዛሬኑ አስገቧት። እንዲሁም ስንለቅም እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።